ሰላም ቤተሰቦቼ እንዴት ናችሁ? ከሁሉ በላይ የሆነውን ፍቅር እግዚአብሔር አምላክ ለሁላችን ያድለን። ዛሬ ቆንጆ የሆነ ለህፃናት የምግብ አማራጭ እየላችሁ መጥቻለሁኝ። ለቁርስም ለምሳም ይሆናል፣ ለራትም መጠቀም እንችላለን። እንቁላል አስኳሉን እንጠቀማለን። እንቁላል ለአእምሯቸው እድገት በጣም ቆንጆና አስፈላጊ ነገር ነው። ኦሜጋ ስሪ በውስጡ ስላለው በተለይ አስኳሉ በጣም ቆንጆ ነው። ነርቮችን፣ ሴሎችን ጤናማ እድገት እንዲኖራቸው ያደርግልናል ማለት ነው። ሌላው የምጠቀመው ወተት ነው። ወተት ደግሞ ለአጥንት ጥንካሬና ለጥርስ በጣም ካልሲየም በውስጡ ስላለው ቆንጆ እና ከላይ እንዳያችሁት አስኳሉን ለይቼዋለሁ ማለት ነው። ነጩ ክፍል አያስፈልገንም። ከዛ የሚበቃችሁን ግማሽ እንደምትሰሩት መጠን አድርጋችሁ ግማሽ ወተት ጨምሬበታለሁ። በደንብ ትመቱታላችሁ። ወተቱና እንቁላሉ በደንብ ሲዋሃድላችሁ አጃ እንጠቀማለን ማለት ነው። አጃችንን አንድ የሾርባ ማንኪያ እንጨምራለን እና አጃ ደግሞ ለጤናማ ምግብ መፈጨት ስርዓት እንዲሁም ለሆድ ድርቀት በጣም ቆንጆ ነው። ለህፃናት ሆድ ድርቀትን ይከላከልናል ማለት ነው እና ብንሰጣቸው አጃን እንደዚህ እያደረግን በተለያየ መንገድ እየሰራን ብንሰጣቸው ለሆዳቸው ቆንጆ ነው ማለት ነው። እንደዚህ ከተዋሃደልኝ በኋላ እጥደዋለሁኝ። የእሳታችንን መጠን ቀንሰን ሳናቋርጥ በተከታታይ እያማሰልን እናበስለዋለን። ትንጥዬ ለጣዕም ጨው ጨምርበታለሁኝ፣ ያው ሳይበዛ ማለት ነው። ትንሽ ካረኩ በኋላ በደንብ አማስለዋለሁኝ። ልክ እንደዚህ ሲበስልልኝ የወፈረ ስለመሰለኝ እኔ ትንሽዬ ወተት ጨምሬበታለሁ። እናንተ ውሃ መጨመር ስላላችሁ። ከዛ በጣምም ሳይወፍር በጣምም ሳይቀጥን መካከለኛ በሆነ መጠን ለልጆቻችን ማቅረብ ነው ማለት ነው። እንደዚህ ሲሆን ይበቃዋል። ከዛ ወደ መመገቢያ እቃችን ላይ አድርገን ልጆቻችንን መመገብ ነው። በጣም ቆንጆ ነው። ልጆቹን በጣም ወዶት ነው የሚመገቡት። ያው ሚዲያ ላይ ማቅረብ ያን ያህል አስፈላጊ ስላልሆነ ብዬ ነው ልጆቹን ያላሳየሁት እንጂ በጣም ወዶት በፍቅር ነው የሚበሉት እና ሞክሩት። ልጆቻችሁ ቆንጆ አማራጭ ነው ብዬ ስላሰብኩ ነው ይላችሁ የመጣሁት ማለት ነው ቤተሰቦቼ። በዚህ መንገድ ይችኛዋን ጨርሽላችኋለሁ። ሌላኛው የምሰራላችሁ ነገር ደግሞ አትክልቶችን እንዴት አድርገን በቀላሉ ለልጆች ማስለመድና መስጠት እንደምንችል ነው ማለት ነው። አንደኛ ከ6 ወር በላይ ያሉ ልጆች የሚታኘክ ነገር ብንሰጣቸው ጥሩ ነው። እየተለማመዱ ይሄዳሉ ማለት ነው እና ካሮታችንን እንፈቀፍቃለን እና ካሮት ለህፃናት ማለት ነው በጣም ጠቃሚ የሆነ አትክልት ነው። አንደኛ እንትን የሰውነታቸውን ከበሽታ ለመከላከል በጣም ይረዳቸዋል። እንደዚሁም ደግሞ ለምግብ መፈጨት ቆንጆ የሆነ ፋይበር አለው በውስጡ። አንቲኦክሲዳንትን ይዟል። ለዛም ለሰውነት በሽታ መከላከል ቆንጆ የሆነ አትክልት ነው ማለት ነው። ሌላኛው የምጠቀመው ጥቅል ጎመን ነው። እንዲሁም ይህንንም አነስ ያለች መጠን እጠቀማለሁ እና ጥቅል ጎመኔንም በምፈልገው መጠን ደቀቅ አድርጌ ከትፌ ያው ለልጆችም ለመመገብ እንዲመቻቸው ያን ያህል አናተልቀውም፣ ደቀቅ አድርገን እንከትፈዋለን ማለት ነው። ከዛ እነሱም ደቀቅ አድርጌ ከትፌ አብሬ ከካሮቴ ጋር እጥደውና አበስለዋለሁ ማለት ነው። እና እዚህ ጋር የጥቅል ጎመን ጥቅም ለመናገር ያህል በውስጡ ቫይታሚን ሲ ስላለው ማለት ነው። አንደኛ የጉንፋን ምናምን እንዳይዛቸው ይከላከልላቸዋል። የጉንፋን ምልክቶችን ለመቀነስ ያግዛል። እንደዚሁም ደግሞ ለቆዳ ጤንነት ቆዳቸውን ጤናማ ያደርግልናል ማለት ነው። ብንጠቀምላችሁ ደስ ይለኛል። ሌላ ያደረኩት ትንጥዬ ዘይት ነው። ዘይትን ትንሽ ጨምራችሁ አብራችሁ ታበስላላችሁ። ባይኖረውም ምንም ችግር የለ። ይሄ እንደ ፍላጎት ነው ማለት ነው። ከዛ እንደዚህ አድርጌ በደንብ አድርጌ አበስለዋለሁኝ። ልክ መብሰሉን እርግጠኛ ስንሆን ነው የበቆሎ ዱቄታችንን ይሄን የምታዩት በቆሎ ዱቄታችንን የምንጨምረው። እኔ እዚህ ጋር በውሃ በጥብጫለሁ። እናንተ በወተት መበጥበጥ ይቻላል። አትክልቱ ካልበሰለ በቆሎ ዱቄቱን እንዳትጨምሩ፣ ምክንያቱም በቆሎ ዱቄት ለመብሰል በጣም ፈጣን ነው። ስለዚህ ልክ በጥብጠን እንደበሰልን አትክልታችንን ላይ እንጨምርና ይህንንም ሳናቋርጥ እናማስለዋለን። ምክንያቱም በቆሎ የመጓጉል ባህሪ ያለውና እጃችሁን ሳታቋርጡ ነው የምታበስሉት። ከዛ እንደዚህ እንደምታዩት በደንብ አማስለዋለሁኝ። ይኸው አሁን እንደዚህ ቆንጆ ሆኖ ደርሶልኛል። ይኸውት እንዴት እንደሚያምር በጣም ነው የሚያምረው። እንደውም ይጣፍጣል። እኔ ቀምሼ ለልጆች የምሰጣቸው እኔ ያልጣፈጠኝን እንዴት ብዬ ያቀምሳቸዋለሁ። ስለዚህ እቀምሰዋለሁ ማለት ነው። እናንተም እየቀመሳችሁ ብሰጧቸው ደስ ይለኛል ጣዕሙን እና አሪፍ ነው። አትክልቱን በስሏል። ይሄንን ምግብ በቃ ለምሳም ለቁርስም ለራትም ለሁሉም የሚሆን ቀላል አማራጭ ነው።
በዚህ መንገድ ሰርታችሁ ልጆቻችሁን መግቧቸው። ሌላ ደግሞ በሌላ ጊዜ ሌሎችን የምግብ አማራጮች እየላችሁ እመጣለሁ ማለት ነው። ለዛሬ በዚሁ ጨርሻለሁ። ቤተሰቦቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። አዳዲስ ለምትመጡ ቤተሰቦቼ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ቆንጆና አሪፍ የሆኑ ነገሮችን ታገኙበታላችሁ። በቀጣይ በአዳዲስ ቪዲዮዎች በሌሎች ሀሳቦች እንመጣለሁኝ። እስከዛው መልካም ጊዜ፣ መልካም ሳምንት። ቻው